እስልምና ብሔር አለው እሱ ላይ እሺ ከዚህ ጀምራ እስልምና ብሔር የለው ግን ብሔርን የሚመለከትበት አመለካከት አለ አላህ Subhanahu Wa Ta'ala የሰው ልጆችን ያ አዩሃናሱ ኢና خلقناكم من ذكر وانثى وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم የሰው ልጆች ሆይ አላህ Subhanahu Wa Ta'ala ከወንድና ከሴት አድርጎ ፈጠራችሁ ጎሳና ነገድ ወይንም በዚህ ዘመን ብሔር በሚባለው ፈጠራችሁ አላህ ዘንድ በላጩ አላህን የበለጠ ከነንተ ማለት የሚፈራው ነው ይላል ሰዎችን በቋንቋና በመልክ መለያየቱ የአላህ ተአምር መሆኑን ቁርአን ይገልጽልናል አላህ Subhanahu Wa Ta'ala ومن آياته ከአላህ ተአምራቶች መካከል خلق السماوات والارض ሰማይና ምድርን መፍጠሩን واختلاف ألسنتكم ቋንቋችሁን መለያየቱን والوانكم መልካችሁንም መለያየቱን ይሄ ለሚያውቁ ሰዎች ተአምር አለበት እስልምና ጋር ስትመጣ የሰው ልጅ ሁሉ እንደማበጠሪያ ጥርስ እኩል ነው አረብ የሆነው አረብ ካልሆነው ነጭ ከጥቁር ማንም አይበልጥም የሚበልጠው አላህን በመፍራትና በተግባር በሚሰራ